በዚህ ቪዲዮ ውሃ የቋጠረ የብልት ላይ ቁስል ምንድን ነው የሚለውን በዚህ ቪዲዮ አብረን የምናይ ይሆናል። እንዲሁም ደግሞ ምልክቶቹ ምንድን ናቸው? ከዛም በተጨማሪ ደግሞ ለዚህ ህመም ተጋላጭ እነማን ናቸው? ውሃ የቋጠረ የብልት ቁስል ጋር ተያይዘው የሚመጡ ውስብስብ የጤና ችግሮች ምን ምንድን ናቸው? ውሃ የቋጠረ የብልት ኢንፌክሽን ህክምናው ምን ይመስላል? መከላከያ መንገዶች የሚለውን ዛሬ በዚህ ቪዲዮ የማጋራችሁናል። እስከ ዝግጅት ፍጻሜ አብራችን ቆዩ። ይህንን አካውንቴን ሰብስክራይብ ብታደርጉ በየጊዜው የሚደራረሙ የጤና መረጃዎችን ታገኛላችሁ። እንግዲህ ውሃ የቋጠረ የብልት ላይ ቁስል የሚከሰተው በጾታዊ ግንኙነት በሚተላለፍ በተለምዶ ሃርፐስ ቫይረስ አይነት 2 ኢንፌክሽን ነው። የግብረ ስጋ ግንኙነት ቫይረሱ የሚተላለፍበት ዋና መንገድ ነው። ከመጀመሪያው ኢንፌክሽን በኋላ ቫይረሱ በሰውነት ውስጥ ተኝቶና በአመት ውስጥ ብዙ ጊዜ እንደገና ሊመላለስ ይችላል። ለመሆኑ ውሃ የቋጠረ የብልት ላይ ቁስል በሚኖርበት ጊዜ የሚታዩ ምልክቶች ምንድን ናቸው? አብዛኞቹ በዚህ ህመም የተያዙ ሰዎች ምንም አይነት ምልክት ስለሌላቸው ወይም ደግሞ ምልክታቸው በጣም ቀላል ስለሆነ በሽታው እንዳለባቸው አያውቁም። ምልክት በሚታይበት ጊዜ ለቫይረሱ ከተጋለጡ ከ2 እስከ 12 ቀን አካባቢ ሊጀምራቸው ይችላል። ውሃ የቋጠረ የብልት ላይ ቁስል ምልክቶች ካጋጠመ የሚከተሉትን ምልክቶች ሊያሳይ ይችላል። የመጀመሪያው ሲሻና ህመም መኖር ነው። እንዲሁም ብልት አካባቢ ቁስለት መኖር፣ ህመም ወይንም ደግሞ ማሳከክ መኖር፣ ትናንሽ ቀይ እብጠቶች ወይም ደግሞ ጥቃቅን ነጭ እብጠቶች መታየት፣ በብልት አካባቢ የመወጠር ወይም ደግሞ የማቃጠል ስሜት መኖር፣ በሴቶች ላይ ብልት ፈሳሽ ለውጥ ወይም ደግሞ የፈሳሽ ለውጥ መኖርና ራስ ምታት የሚጠቀሱ ናቸው። ለዚህ ህመም ተጋላጭ እነማን ናቸው? እንግዲህ እንደሚታወቀው ለዚህ ህመም ተጋላጭ ያሉት በጾታ ሴት መሆንና ብዙ የግንኙነት አጋር ያላቸው ሰዎች ተጋላጭ ይሆናሉ። ውሃ የቋጠረ የብልት ቁስል ጋር ተያይዘው የሚመጡ ውስብስብ ችግሮችስ ምንድን ናቸው? የመጀመሪያው በግብረ ስጋ ግንኙነት ጊዜ የሚተላለፉ ሌሎች ኢንፌክሽኖች መጋለጥ፣ የብልት መቁሰል ተያይዘው ኤድስን ጨምሮ ሌሎች በግብረ ስጋ ግንኙነት የሚተላለፉ ኢንፌክሽኖች የመተላለፍ ወይም ደግሞ የማስተላለፍ እድልን ይጨምራል። የሽንት ፊኛ ኢንፌክሽን ከእናት ወደ ልጅ ኢንፌክሽኑ የመተላለፍ ሁኔታም ሊኖር ይችላል። የማጅራት ገትር ህመም፣ የፊንጢጣ ኢንፌክሽን፣ እነዚህ እንግዲህ ውሃ የቋጠረ ብልት በሚኖርበት ጊዜ ተያይዘው የሚመጡ ውስብስብ ችግሮች የምንላቸው ናቸው። ውሃ የቋጠረ የብልት ኢንፌክሽን ህክምናው ምንድን ነው? ህመሙ እንዳለበት ደረጃ ሐኪም የሚቀቡ ክሬሞችና በመርፌ የሚሰጡ መድኃኒቶችን ሊያዝ ይችላል። መከላከያ መንገድ የምንላቸው 1 ለ1 መወሰን፣ ኮንዶም መጠቀም እንዲሁም ደግሞ ህመሙ ካለበት ሰው ጋር ግንኙነት ከማድረግ መቆጠብ ናቸው። በአብዛኛው ጊዜ ውሃ የቋጠረ የብልት ኢንፌክሽን የሚያስከትሉት የኤችፒቪ አይነቶች አደገኞች አይደሉም። ሆኖም ግን አልፎ አልፎ የማህፀን በር ካንሰር፣ የወንድ ብልት ካንሰር እንዲሁም ደግሞ የፊንጢጣ ካንሰር ሊያስከትሉ ይችላሉ። እናንተም ብልት ላይ እና የብልት ዙሪያ አካባቢ ላይ ውሃ የቋጠረ የሚያሳክክ ኢንፌክሽን ካስተዋላችሁ በአስቸኳይ ወደ ህክምና ተቋም መሄድ ያስፈልጋችኋል። የተወደዳችሁና የተከበራችሁ የሀበሻ ኢንፎ ቤተሰቦች ይህንን አካውንቴን ፎሎ ብታደርጉ በየጊዜው የሚገራረሙ የጤና መረጃዎችን ወደ እናንተ የምናገራ ይሆናል። ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ።